ራሱ ምንድን ፀሐይን የፈጠራትን ጌታ ተማል አላህ ወይ ፀሐይዋን አቁምልኝ አላህ ሱብሓነሁ ፀሐይ እኮ ምድር ላይ ካሉ ትላልቅ ፕላኔቶች ብዙ የመሬትን በርካታ እጥፍ ውስጧ ማቀፍ ትችላለች ግዝፈት አላህ አቆመለት ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦርነቱን ጨረሰ ሁሉን ምርኮውን ካካተለ በኋላ አላህ ያስገድፋታል ፀሐይዋ እንድትጠልቅ አላህ አደረገ አንጻፍ እንዲሳለ በቻይናዎች ሂስትሪ ታሪኩ ፀሐይ ለተወሰነ ሰዓት የቆመችበት ብለው የዘገቡት ታሪክ አለ በምድር ክስተት አስገራሚ ክስተት ብለው ተጻፈ ፀሐይ ላልተወሰነ ጊዜ የሆነ ቦታ ቆማ የቀረች አላህ እነዚህ ህጎች ለባሮቹ ሊሰጣቸው ይችላል የመሬት ከራማ ምንለው ሙዕጂዛት ምንለው ማለት ለነብይ ሙዕጂዛት እንለዋለን ለባሮቹ ደግሞ ከራማ አላህ ሲያከብር ሲያደርግ ዱዓን ይሰማል ህጎችን ጽፎ ሊፈጽምልን ይችላል ቋሚ የምድር ክስተት ግን ምን ተጠብቆ ነው ህግን ሰበብን ተከትሎ የተከበረውን የእርሱን ባሪያ ምስራቁንም ምዕራቡንም የገዛውን የእርሱን ባሪያ ዙልቀርነይን የምንለው ግለሰብ የአላህ ወዳጅ ምን ይላል አላህ ቁርአን ላይ ፈአስበዐ ሰበባ he followed the text he followed the rule ህጎችን ተከትሎ ምክንያቶችን አደረሰ ተቆራ ለዚህ ቋሚ ህግ አለ ለማንም አትለው አላህ ሲፈልግ ያለ ሱፈይራ የሚባላን ንጉስ ሱልጣን ከሙስሊሞች ነገስታቱ በጣም እንቅልፋም ነበር ይህ ግለሰብ እንቅልፋም ነው አንዴ ግን በጊዜ ለመተኛ አስፈለገና እንቅልፍ አልመጣው ካደ ስለዚህ ግዛቴን ልጎብኝ ብሎ መዞር ሲጀምር መርከቦቹን ወንዙ ዳርቻ ቆመው አያች የመርከቡን ካፒቴን ጠራውና ሄደሲ አፍሪካ አካባቢ ያሉትን አካባቢ ዳክተ ጎብኝተህ ሊና ብሎ ይልኳል ያ ካፒቴን ሌላ ካፒቴን ያዝና ይንቀሳቀስ ከጥቂት ደቂቃ በኋላ ንጉሱ ሲመለስ መርከቦቹ እንደቆሙ ናቸው ግራ ተጋባ አዝዤ የለም ለምን ያልተሰራው አስቀረ ካፒቴኑ ሲጠራው ምናለ ወሬ እንኳን መንገድ ጀምራ አቋርጬ ነበር ለሊቱ በጣም ጨለማ ከመሆኑ የተነሳ ምንም ነገር አይታየኝም ነበር እየቀረብኩ ሳንድን አንድ ሰው አውላ ላይ ተንጠልጥሎ የሚጮህ ሰው ሰማ አላህ ሆይ ማዳን ትችላለህ አድነኝ እያለ ይጮህ ተቀዳሩ ስናየው አንተን ወንዝ አውጥተን መርከቡ ላይ ያደረግነውና ይዘነው መጥተን እንደገና ቆመን ነው አለ ንጉሱ ጠየቀው ምን ሆነ ነው አንተ ግለሰብ አይኔማ መርከቤ ተሰበረብኝና ልሞት ስለ አላህን ስማጸን ግማሽ ቀን አሳለፍኩ ኤዋን ተንቀሳቀሱ አመጣለኝ ንጉሱ ባይተኛ መርከቧ ይላከም ይፈር ይደለም አላህ ለባሮቹ ከራማ ሙዕጂዛት ሰብሮ ይገባይ ምድር ልትመራው ምንድነው ዋይተውና ስለና ምድር በቋሚ ህጎች ትመራለች ማህበራዊ ህይወታችንን ይሁን የተፈጥሮ ህግ ቋሚ ህጎችን ተከትለው ይፈታሉ የመጀመሪያው ህግ በማህበራዊ ህይወታችን ስኬታማ ነው በህይወት ጉዟችን ላይ ውጤታማ እንሆን ከምንጠቅሳቸው ህጎች የመጀመሪያው ነፃ ልታ የለም من جد وجد يلقى حقا ومن زرع حقا يزرع يشتى ቁጭ ብሎ ከታችቁ ከላይ ፎቁም ባዷል ፈአስራ ሰበባ ሎ
ሩል ተከትሎ መጣለ ይሄ ታሪክ አንድ ነገር ከሙስሊሙ ነገስታት ይመስለኛል ጠቢባን ተበሰረ ምሁራን አንድ ትእዛዝ አዘዛች እስኪ ተሰብሰቡና ለቀጣዩ ትውልድ የምናስተላልፈው ጥበባዊ ንግግር ጽፋችሁ አምጡልኛል ጥበባዊ ንግግር ለቀጣዩ ትውልድ የሚተላለፍ ጠቢባን ይሻሉና የዓለም ላይብራሪዎችን መድረሳዎችን አገላልጠው ጥበብ የተሞላበት አንድ ትልቅ መጽሐፍ ይዞ መጡ ይህ መጽሐፍ ንጉሳዊ ወደደው አገላበጠ ግን የእሱ ብዙ ቀጣዩ ትውልድ ይህን የማንበብ ጥናት ትግስት የለም አሳንሱ ወደ አንድ ወረቀት አላት ይህን መጽሐፍ ጨምቀን አንድ ወረቀት አዋል በጣም ከባድ ጠቢባን ተጠበቁ ሌት ተቀንደሰ ስላስጨራሽ ትግል አደረገ ያን ሁላ ሀሳብ ጨምቀው በአንድ ወረቀት ይዘው ለንጉሱ መጡ ንጉሱ ወረቀቷን አያ ወደዳ አገላበጣ ግን አሁንም በስፋት ለቀጣዩ ትውልድ የሚስተላለፍ ጥበባዊ መልእክት ፈልጋለሁ በአንድ መስመር አርጓታል ትእዛዝ ነው የበላይ ትእዛዝ ነው ይደረጋል ጠቢባን አሁንም ተጠበቁ አሰቡ ቆፈሩና መጨረሻ ላይ አንዲት መስመር ይዘው ወደ ንጉሱ ብቅ አሉ እጁጋ ወረቀቷ ተቀርባ ነበር በጣም ወደደ ምን ይፋም ይላችኋል ነፃ የለም ያለ ክርስቲያው ያለ ታስኬቴ ያለ ንካም ለተፈልገው የመድረክ የትኛውም የህይወት መስካች ወቀራት ለነብዩ ይላሉ አንተ ይላሉ ከስምህ ፊት ላይ ከስምህ ላይ ሁለት ፊደል ለማስጨመር ዶክተር ተጻፍ ዲአር ማለት ዲአር ዶት ይችላል ዶክተር እቺን ለማግኘት ይላል ወላጆች ካወጡን ስም ላይ ሁለት ፊደል ለመጨመር 22 ዓመት መድከም አለብህ ይላል ሃይ ስኩል ድረስ 12 ዓመት ዲግሪ ሲጨምር 4 ዓመት እየደመራችሁ ስንት መጣ 16 ማስተር ሲጨምር 3 ዓመት ስንት ደረሰ 19 ፒኤችዲ ሲሰራ ሌላ 4 ዓመት ስንት መጣ ከዚህ ሁላ ድካም በኋላ ሁለት ፊደል መጣ ፊት ላይ ተጨመረ ዶክተር ሄሌ ድካም አለው ሁለት ፊደል አንተ ድካም አለው ይሄ ነው የመጀመሪያው ህግ በድካም ልክ በተከፈለ ሰው ልክ ነው የሚመጣው ሙስሊምም ሆነ ሙስሊምም ማለት ህጎችን የጠበቀ ይሳካል ታሪክ አንተማርቆ የሚያወጣቸው ታላቁ የዚህ ኡማ የማረካ ኢማም አልቡኻሪ ረዲየላሁ ተዓላ ዐንሁ ኢማም አልቡኻሪ ስማቸው ዓለምን ናይ ለብሳቸው የተጠቀሰውን ውጀታ ኪታቤ ላይ ላከርብል ገጾች አይበቃኝም ይላሉ የእሳቸው መጽሐፍ ትንታኔ ሰጥቶት ኢማም ኢብኑ ሐጀር አልአስቀላኒ ቡኻሪ أمير المؤمنين في الحديث የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አደራጅተው በመጻፍ አሚር መሪ ተደረጉ ናቸው ይጥቁም ሊሸከከት እንደሆነ አልመጅድ ላይ ሐዲስ ያወራና رواه البخاري ومسلم በየቤቱ ስማችን ነው ይሄው ዛሬ የታሰበው ሐዲስ ተፈልክሊ ከተማና ሁለት በላይ ዓሊሞች በርካቸው ኪታብ ላይ جامع الصحيح ላይ ስንታኔ ጽፈው ብዙዎቻችን የምናውቀው ፍልባሪ የሚባለው
ኢማም ኢብኑ ሐጀር الكتاب ብቻይለው በርካታ ዓሊሞች መጽሐፉን ጽፈውላል ተንትኖ ተረሳቸው ነው ስለዚህ ስኬት ላይ ደረሱ ነው እንደው ቁጭ ብለው ወይ ለምሳው ከፍለው ኢማም አልቡኻሪ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ለመሰብሰብ ያካለፉትን ውጣውረድ አንዱ ለጥቅጥላል በ16 ዓመታቸው ነበር ዒልም ፍለጋው የነብዩ ሰለላሁ ዐለይሂ ወሰለም ከርሳቸው የተላለፉትን ትክክለኛ ዘገባዎችን አፍራው ለትውልድ ለማስተላለፍ 16 ዓመታቸው ነው በስራ ገቡ ኢራቀይን ገቡ ያልገቡበት ግብጽ ገቡ ሐዲስ አለ ከተባለበት ሁሉ ደስከው አባታቸው እጅግ በጣም አባም ነበር የፋርስ ተወላጅ ሆናል አረብ ማለት ስልኬ በዘርነው بالجدي لا بالجدي كل مجدي فهل جد بلا جدي بمجدي بالجد بالفاضل لا بالجد بآيات فهل جد بلا جدي بمجدي آيات يعني ذكا معوات سهل إذن يزرني ذكام يمعنى صوليه هذا لسومه مبقايا يتميه فكيف لنظرت الشيء ኢማም ቡኻሪ አባታቸው አውርቷቸው ሄደ በርካታ ሚሊዮን ብር ነበር ያንን ሐዲስን ለመፈለግ ባደረጉት ጉዞ ላይ ፈጸመ ከአንድ ሺህ ሸኾች ላይ ዒልምን ወስጃለሁ ከስንት ላይ ገና 10 ሸኽ ያላየነ ወጣቶች እንደነው ዘለና ተጥዋ እየተሰነ ያለን እስላሚክ ኡማው ጉዳይ እየተናገርን ያለን ሰው ለለው ይገባል ቡኻሪ ምን ይላል ይሄም ሁሉ ብር ያ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በመፈለግ ላይ አጠፋው አንዴ ተፈሩት ሐዲስን ፍለጋ በረሃ ላይ ያለው ዱር ላይ ምግብ ጨረሰ ምን ልብላ ተላላቀ ያነሳው ወላሂ ጀመሩ እንደምንም ተሰጥቶት ቀንበልቼ በጣም አደጋ ላይ ለውጥተን አላህ ማላቀው ግለሰብ ላከና ያ ግለሰብ መጥቶ በቦታ ብራስታቆ ይለኛል ከዛ ምን አለ ለራስ በከተማንተ ሰሎን ይሰለ ተቀደምኩ ማን ቡኻሪ ይሁን በሽታማቸው ነበር ዶክተሮቹ ጋር ሄዱ ቢሏቸው ምንድነው ሰው ቅጠል መብላትን አቁም ይወድ ድርቀት ያመጣ ያመነ ነው ይባሉ ደግሞ አለ ሐዲስ ሌላ ጊዜ ሐዲስን ፍለጋሬ ለምግብ ብር ያጣል ያለቻቸው ብቸኛ ልጅ ይሸጣል ታዲያ ሐዲስ ለመቅራት የት ቤታቸው ልብስ አድርጎ ይሻል ወዲዛ ጓደኞቻቸው ከሐዲሱ ማዕድ ሲሩ አንድ ነገር ቡኻሪ ምን ነበር ሁለተኛ ደረጃው እንዲህ ሐዲስ ፍቅር ያለው ሸኻቸው ይዘል በመጨረሻ ምን አደረጉ ወደ ቤታቸው ፍለጋ ሄዱ ኢማም ቡኻሪ በቢጃማቸው ቤት ይችላል ምን ይለብሳል ተከትሏል እንዴ ሐዲስ ዝም ብሎ አይደለም አላህ ስማቸውን ጣራ ሌላ ጊዜ ምን ይልቀማቸው መሰላል ከአባታቸው ወረሱትን ሰፊ ብር ይዞ 1000 ዲናር ይላል የወርቅ ሳንቲም በዚህ ዘመን ከሚሊዮኖች በላይ 1000 ዲናር ይዤ በመርከብ ጉዞ አደረኩ ይላል አንዴ በመርከብ ሌላ ጊዜ በግመል ሌላ ጊዜ በፈረስ ያቁ በዝር ነበር ሐዲሱ ፍለጋ ሀገር ይዞሩ መርከብ ላይ ወጣው ሐዲሱ ፍለጋ እየተጓዙ ከመርከበኞቹ ጋር አንዱ ጋር ተቀማምጬ ማውራት ጀመሩ ተንታለና ተግባባን የድሮ ጓደኛ ሲመጡ ድረስ ከቡኻሪ ጋር ያግለሰን ማውራት ጀመሩ በሂደት ኢማም ቡኻሪ ምናሉ ሳው ጀጋቱ 1000 ዲናር አለኝ ሰውዬ ይሄን ብር ሰንቷል ደንክ አንደን ቢታው ተካተው ይጥሩ ሰው
ይችብር ሱዳን ተሰጠን ማንተላተል በጠዋት ተነሳና አንድ ሺህ ዲርሃም ይወሰደናል ብሎ ይቻል ለተሰው ቀጠለ አንድ ሺህ ዲናር ከቦታው ይወሰደብኛል መርከበኛ ይፈተሽልኛል ይሄ ማለት ተቆጣጣሪ ነው በዚህ መልኩ ያገኙ በጣም ከረብሻቸው የመርከቡ ባለቤቶች ወጡና ተሳማሪውን መፈተሽ ጀመሩ ያኔ ወደ ቡኻሪ ይመጡ ኢማም አልቡኻሪ ምን አደረገ ይህን ሳንት ያዙና ወንዙ ጨመሩ ሐራም የተከፈለው እንጂ ስማቸው መጻፍ የለበትም صحيح حديث ما ترى الشرط صحيح የሚባል ሐዲስ በሱሪያ አይደለም اولها الصحيح وهو متصل اسناده لم يشذ او يعل متصل አውሪ ደግሞ ዋና መስፈርት يروي عدل ضابط عن مثله معتمد في ضبطه ونقله አውሪ ሐዲስ ላይ አውተንቲክ ይባላል صحيح ይባላል ክራይቴሪያ ከሁለተኛው መስፈርት ውስጥ አንዱ ያወራው ማን ነው عدل ضابط አዳላ በሐዲስ ቋንቋ በጣም ፐርሰናሊቲ የጸዳ በጣም ታማኝ ሰው ዋሽቶ ማያውቀው ማህበረሰቡ በመጥፎ ማያውቀው ማንነቱን ይመዘናል ሐዲስ ተጠራቋል ዝም ብሎ ሰው ይባላል ሰባል አይ ሱልጣን የሆነ ጊዜ ሲዋሽ ታይቷል ከተባለ ይወርዳል የዘገበው ጋር ሙስጠፊል ይስተረድል ቡኻሪ ሐዲስ ዘጋቢና ፐርሰናሊቲ መጠበቅ አለበት በጋራውና ወንዱ ሰም ሲፈትሽ አንተ የተኛ ሰው ትረብሽ ነው ብለው ያን ግለሰብ ወቅቱ የመጣው ባለቤቱ አስቀምጡ ከዚህ ሰውዬ ብዙ ባለመገኘት ተናገረ ወደ ኢማም አልቡኻሪ ተጋ ተጋላቸውና ብዙ ይታገው ነው ይታገው ሲፈትሽ የተገባው እንዴት ያለበታል ኢማም አልቡኻሪ ይላል አይ አንተ ከሄደ አላማረኝ ይሄም ሐዲስ ዘጋቢ ነው መጥፋት የለበት የነብዩን ሐዲስ ለማስተላለፍ ታማኝኝ መገኘት አለበት ብሩ ይጥርብኝ አንድ ሺህ ዲናሩ ወንዙ ጨምሮታል አበደቱ አንድ ሺህ ዲናር አለ አዎ ይሄን ያህል ተስለው በጣም ካስ ነበር ነው ይህን ሐዲስ ዓለም ላይ ዞሮ ከተሰጠው በኋላ ለአስራት ዓመት ቁጭ ብለው ቡኻሪ የተባለው ትልቅ ሐዲስ ሰነድ ማዘጋጀት ጀመሩ እኔ ያስታወስኩትን ሐዲስ ለመጻፍ ከንቅልፌ በአንድ ሌሊት ወደ 20 ጊዜ ይመጣል ይልጅ ረብሾ ሁለቴ ነው እንደብሮ ከባድ ነው ሁለቴ ሶስቴ ካቋረጥ ሞባይል ከባድ 20 ጊዜ በሞለኛ እንዲመብራት አይደለም ይባል ተነስተው ጠዋት አብረው ምንድነው ለዳቸውን ይዘው ብራና ላይ ጽፈው ለገና አጥተው ቆይተው አምልክ ነው ነፃ ምሳል ነው والله ይላሉ እኔ አንድ ሐዲስ ትክክለኛነቱን በራሴ መዝኜ ካሰፈርኩት በኋላ አላህን እስቲኻራ እየሰገድኩ አማክረዋለሁ ይላል ይሄ ዛሬ የምንቀራው ሐዲስ እስቲኻራ የተሰገደበት ምን አደረጉ መጨረሻ ከስድስት መቶ ሺህ ሐዲስ የሚባሉትን ጨምቆ አውጥተው ወደ 7000 አካባቢ صحيح البخاري ናዘለ ስማቸው ዓለም ላይ ናል አላህም ስራቸው ነው ተቀባይነት መጽሐፋቸው አላህ ሰጥ ቡኻሪ ሰነድ ከተባለ ነው አጣፍ ኪታብ بعد الكتاب الى الغالب ከቁርአን በኋላ ትክክለኛው ምንጭ የኢስላም ምንጭ ማለት صحيح البخاري ኢስላም ትክክለኛ ሶርስ የሚባለው ከቁርአን በኋላ
صحيح البخاري وده الثاني الشولي إمام عبد الواحد بن آدم ميلان إني بخاري موفى كوابيلا الله عندي بدارات أشون الخير لكن فرد واقع لبخاري لتسال إمام البخاري موفى كوابيل سهل بي نبي محمد صلى الله عليه وسلم رأيت محمدا وحزبه نبي من والدر وساتون يوم السفرات وعيواتهم إمام عبد الله فقلت يا رسول الله أنت الله من السيئات هي سلامتا تسوات سلامتا مجلس من يعد الرجاء جمع البشر قالوا ننتبه محمد بن عيسى البخاري يثبت النوال بخاري موضوع كبروا نبي محمد صلى الله عليه وسلم صحابه كايو بوطان اكبر يتكبر الله تبارك وتعالى خبراቸው የተጠሩት ተቀብራቸው ቢወጣ ይህ መሽተት ጀመረ ተሰበሩት ያካባቢ ምንድነው ሽታው ማይቆም ፍለጋ ሲመጡ ይስኩም ይወጣው ከየት ነበር ከኢማም አልቡኻሪ ረዲየላሁ ተዓላ ቋሚ ህዝብ የመጀመሪያው ህዝብ ነፃ ሙታዬ በትምህርት ስኬታማ በህይወት ስኬታማ በንግድ ስኬታማ በጉዞ ስኬታማ ትሆን ዘንድ ምን ያስፈልጋል? ድካም ልፋት ይፈልጋል። እሱ ብለን አንንም ከሰማይ ፎርታኬት ሊወርድልን ፈርዳ ለፍተን ልታመጣው ይሄ ቡኻሪ ኢማም አልቡኻሪ ኢማም ሙስሊም ናቸው። ሙስሊም ናቸው። ሐዲሱን ሁላችሁ ታውቁታላችሁ። ቶማስ ኤሌክትሪክ መብራት ሲነሳ የተበረከው ግለሰብ አንዱ ተነሳማሪ ጋር በተሰጠው ሲገባው ሙስሊም ማለት ነው። ምድር ላይ ተጠራዎች ወደ ማለት ለ ከ18 እስከ 20 ሰዓት በቀን ላብራቶሪ ውስጥ ያሳልፋል። ከ1000 ሙከራ በኋላ የኤሌክትሪክ መብራትን ለሰው ልጆች አበረከተ። ከ1000 ሙከራ ይሄ ሙከራው ሲስተማቲክ የኛው ኮምፖዚሽን አይሰራም። ከ1000 ሙከራ ሰው ሲጠየቁ ይሄ1000 ሙከራ ኮተፈራ ደግሞ ምንድነው? አይ መብራት የማይሰራበት 1000 መንገዶች እንዳለ ተመረጠታለሁ አለ። ኤሌክትሪክ መብራት ከፈጠረ በኋላ የሰው $5 ሚሊዮን ኢንቨስትመንት ተደርጎ በመንግስት የተለያዩ ሙከራዎችን አድርጎ ከ50,000 ከ50,000 ሙከራ በኋላ ሶስት ለሰው ልጅ የሚጠቅሙ መሰረታዊ ነገሮችን አበረከተ። ባቡር ሐዲድ ላይ የሚገጠም አመላካች ጠቋሚ መሳሪያ፣ ፈርጓች መርከቦች ላይ የሚሰሩ መብራቶች፣ የመኪና ባትሪ መመስረት ላብራቶሪ በጣም ልትል ነው የሚያደርገው ደሞች እጅቷን መቸኖራት ተወስዳል ጀናዛ የለቀቀች ነው ያለ ተፋፍቄ ምድራዊ ስኬት አኺራዊ ስኬት ምን ይጠይቃል? ድካም ይጠይቃል። አላህ ጀነት ላይ ተሰራቆ ነው የሚሰጠው ጀዛአን ቢማ ኩንቱም ተዕመሉን ነው የደፋቱ ተይተሱ ሁሉ ሰይመ ዚጋ ፈርቅ ያደርጋል። ጀነት የሚገባው በራህመት ነው ይላል። የጀነት ደረጃዎች ግን በስራ ደረጃ እንደ ድፋት ሻርክ ሻፍል ታዋቂ ቀንደኛ ነው። ያው ህክመቱ ضالة المؤمن ሰበብ የጠፋ የሙእሚን ንብረት ለዛም ማሸው ይማል የትም ቦታ ካገኘ ንብረት ይላል ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ሻርክ ታዋቂ ኮሜዲያን ለመሆን በአንድ ሌሊት ውስጥ ያስታወሱትን ቀልድ ለመጻፍ በአንድ ሌሊት ውስጥ 20 ጊዜ መጻፍ ይላል። ለኢማም አልቡኻሪ ለሰዋል ነፃም ታሪክ በጉዟችን ላይ ስኬት በህይወታችን ላይ ስኬት ለማምጣት ልፋትና ድካም
የመጀመሪያው ህግ ሆኖናል ወደ ሁለተኛው ህግ በማይመለከት የሁለተኛው በማይመለከተው ነገር የተጠመደ የሚመለከተው ነገር ያመጣዋል ይሄ ሱና ነው ሁለት ጓደኛ አንድ ጓደኛ አንተጥረው ሰፈር ሌላ ቦታ ትልቅ ቢዝነስ ስራ ቤት የማይመለከተን ነገር ያየ ይቆይ ፕሮግራም ያልፋል አንተ ነው አይደለም ቋሚ ህግ يقول النبي صلى الله عليه وسلم من حسن الإسلام المرء كأن توقع صروس لنا مجلسا تركه ما لا يعنيه ما يملكته نظر مسعو مسلم personality كم يملكته نظر الإنسان سفرة يعني يقول الإمام ابن القيم إلى من اشتغل بما لا يعنيه فاته ما يعنيه بما يملكته نظر بيزي هنا የሚመለከተው ነገር ያመጣዋል ቋሚዋ ሁለት ሰው አይደለም ሁለት ግራፍ ተብሎ ለዛፍ ላይ ነው ለቋሚ የሆናት መረጥ በማይመለከት ነገር ፊዚክኮ የሚመለከት ነገሮች ያንቆሃል ትኩረታችን ላይ መሆን አለበት የሚመለከተን ነገር ላይ ብቻ አንድ በማይመለከተው ነገር ስለገባው ታላጫውታል ግለሰቡ በአንድ መንገድ ይያያል ያን የቸኮለ በጣም የሚመለከተው ትልቅ አጀንዳ አለ እየሮጠ መንገድ ላይ ግን በሆነ ትልቅ ግፊት ይስጋል በጣም ይድምት በጀማዓ ምንድነው ነገር ግን ማለት ነው አይመለከተው ስለሚመለከተው ይደረጋል ጉዞ ለተጣጣ ትንሽ ቆይቶ አስር ይላልው ይሄ ነገር ምንድነው ለምን ግን አይመለከተኝ ጉዞ ይላል ትንሽ ግን አስራ አንድ በጣም ይበርካታ ሰው ግጥር ይችላል ወንድ ይሄ ገና አይታለችም ነው አይመለከተኝ ፈቅድ ብታይ ከራሱ ጋር ተማክሮ ወደሚመለከተው ሲያገና አስራ ሁለት ታዳው ማይሐደስ ይላልና ማይመለከተው ይመለከት ወደዛ ተርቀላ ሳይ ቀዳዳ ይግዲው በዛ አጥልቆ ይመለከት ሰው በቃ ያቤት ትርቤት ፍረኛው ለካተቶ እየተናና እሱ ምንድነው ዝቅ ሲል ሰው ያለ ወቅተኛ አይኑን በውጪ ፋቅ ይዘው ውስጥ ያለ ፍረኛ ማለት አዝራዞ ለዛ ቁጥሩን በማይመለከታቸው ብቅ እያለ የመጡ ሰዎች ናቸው በማይመለከተው ገብቶ መመልከቻውን ተመልክቶ ይሄን አይመለከተው ነበር ስለዚህ ኮንሰንትሬሽን ወደሚመለከተን ነገር ላይ ይሁን ለምን እንደዚህ የምንጠቀማት ለምሳሌ ለምሳሌ ሁለቱን ልጆች ያለን ወረቀት ለማቃጠል እንጠቀምባት ነበር አስተውላላችሁ መስታወቱ ካያቃጠል ለምን ለምንድን ነው የፀሐይ ብርሃን ኮንሰንትሬት ተጥቷ የሆነ ቦታ ላይ ታጠፋው ያው ወረቀት አንድ ቦታ ላይ ብርሃን ስለሚያርፍበት ምን ይሆናል መስታወት ይዘን this is the power of concentration ይላሉ ሽከረ አንድ ነገር ላይ የማተኮር ውጤት ነው ይላል ስለዚህ ታተኮር ነው ወረቀት ይለደ በላይ ፋሽል ላይ ስራ ሐዲስ ነው ዛጋላ ተቆራል ስለዚህ ላይ ስፔሲፊክ ቢዝነስ ማለት ሁሉም ያባባል ይሄ ጫን ከራም ይሻላል ይሄ ዲዲ ነው ኮንሰንትሬት ለታንቦ ዛቱ ኮንሰንትሬት ጉዞ ላይ ኮንሰንትሬሽን ወጣንለት ሶ ሁሉም ነገር መስከያ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያለው መድኃኒትን ፈልጉ ይላል አላህ አንዲትንም
በሽታ አላስቀመጠም መድኃኒቱንም ያስቀመጠ ቢሆን እንጂ በሽታ አለ መድኃኒት አለው ቋሚ ሌላም የሐዲስ ዘገባቸው ላይ ለሁሉም በሽታዎች አላህ መድኃኒትን አድርጓል መድኃኒቱ በሽታውን ሲያገኘው በሽታው ይፈወሳል ይላል መሐመድ እነዚህ ሐዲሶች እዚህ ቀርተናቸው ቀደምቶቹ ግን በቀላሉ አላለፏቸው የዛሬ 1000 ዓመት ከነብዩ ሰለላሁ ዐለይሂ ወሰለም መላክ ከ400 ዓመት በኋላ ግልጽ ያለው ግን ሲና የሚባለው ትልቅ የሕክምና ሳይንስ ጠቢብ የዓለም የሕክምና ሳይንስ መሰረት የሚባለው ትልቁ ሰው ይሄ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው ሁሉም በሽታ መድኃኒት አለው ማለት ነው ስለዚህ ለበሽታዎች ሁሉ መድኃኒት መፈለግ አለብን ስለዚህ ዋስትና ተሰጥቶኛል ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰባት መቶ በሽታዎች መድኃኒት አገኘናል ይሄን የሚያሳይ ዘገባ መጽሐፍ ጽፎ አልቃኑን ፍትህ የሚባል መጽሐፍ አሳተመ ይህ መጽሐፍ ለአውሮፓውያን የሕክምና ስልጣኔ የመሰረት ድንጋይ ይሄ ለአካላዊ በሽታ ይሄ ለመንፈሳዊ ያገለግላል አሉና የዛሬ 600 ዓመት በፊት ብቅ ያሉ የታላቁ ኢማም የኢማም ኢብኑ ተይሚያ ደረሳ ኢማም ኢብኑ ቀይም አንድ መጽሐፍ ጻፉ አዳኡ ወደዋብ በሽታና መድኃኒት ሳንደው ወደ መንፈስ ወሰዱ حقد وحقد ورياء وعذب يوم بشتا رسول بشتا مداري قالوا ብለዋል እና ላይፋችን ስላለ የትኛው ፕሮብለም መፍትሄ አላህ እንዳስቀመጠው ላይ እነዚህ መፍትሄዎች አይናችን ተፈታርገን መፈለግ ይኖርብናል ህግ አራ ዶችን እየተረዳናቸው ህግ አራ ያው በዚህ ጋለዛው ባሻል የህግ አራማ ይተረዳል አራተኛው ህግ بعد عسر يسرا ከጭንቀት በኋላ እፎይታ ይከተላል ከብሶት በኋላ ተድላ ይመጣል يقول عائد يا إنسان شفاعي من الالو أنت زول شوي بعد الجوع شبع ترهب بኋላ ጥጋብ ይመጣል وبعد الظمأ ريح فتمات በኋላ ጥም ይቆረጣል وبعد السهر نوم እንቅልፍ ከማጣት በኋላ አይንን የሚያርፉበት እንቅልፍ ይመጣል ቁሩም ይመጣል وبعد المرض عافية فبشتا በኋላ ጤንነት ይከተላል بعد عسر يسر سوف يصل الغائب يراك زمن يملسا ويهتدي الضال على المرة لا يشجر وعطاك إذا لم بكن وينتشع الظلام شخص جالو دمنا يقلت على انبيه أليس الصبح بخير نجاب الحرب على النبي كذب الله بتسمعشو الله بيدومسعشو شاي ولا جيتا نبي الله زكريا عليه السلام لم يريد السنة البشر وقد بلغ من العمر عتيا እድሜያቸው 120 ዓመት ደረሰ ሲታቸው 98 ዓመት ደረሰ ልጅ የላቸው አዛኙን ጌታ ተናገሩ يا عين قال ذكر رحمة ربك عبده زكريا الله فرقه طعمه ጌታ ዘከሪያን በጸጋው በችሮታው ያወጣበት ነው ብሎ ጀመረ الله ተማጸነ إذن عدا ربه نداء الخفية ድምጻቸውን ዝቅ አድርገው አላህ ሙመን ጌታዬ ልጅን ስጠኝ የሪቱኒ ወየሪቱ من حال يعقوب ቤተሰቤን የዕልም ዳዕዋ ጉዞ የሚወር ስግድ ስጠኝ ልጅ የለኝም
ጸጉሬ በሽበት ተሞላ አካሌ አጥንቴ ደከመ ወገቤ ጉበተ ይታይዘን አላህን ተማጸነ አላህ ዱዓቸውን ተቀበለ የሚወርሳቸው የዳዕዋውን መንገድ የሚሸከም የዲኑን መንገድ የሚሸከም ልጅ አበሰራል መላእክቶች መጡና ለነብዩላህ ዘከሪያ ምን አሏቸው አላህ ያበሰራል የህያ በሚባል ለም ነجعل له من قبل سميا ከዚህ በፊት እንደ አይነት ስም ሰጠነው ማናት የተለየ ልጅ ብፁዕ ሰጠን አላላት እንሳችን ተመለሳለ ይታይ እንዴት ሊሆን ይችላል አሉ እሳቸው ማን በላይ ላይ ይችላል ኡማው ሌላ ችግር ዛዚ ሲታመስ ሲታይ እንዴት ይችላል አና يكون الله من على سورة قال كذلك قال ربك هو علي هين إنني ترى نقر كان نبرك تدران تلي فتر لا درجون شلال له علاج نبي نحشو يتكبروا نبي أولا ما رجع جاءت لغو هي هاي من الكتاب الدنيا نبي نجي سلم لسه سبراه سما يشلا رزق ነገሮች ሲመስሉ ሁሉ ሙተንተለ ወጣት ሲመስል ይፈይታን ግን ባዕድ ዑስርን ይስራ በመቶ 20 ዓመታቸው ስራቸው ልጃቸው ከ98 ሳቸው 98 ዓመት ሞልቷል የህያ የሚባል ልጅ አላህ ሰጣ ትዳር ገና ያልመሰረት ሸይጤ አብሽሪ በኢማን የተሞላን ቤት አለበት በሽታ ላይ ያለውን ድሜ አላህ ሸፋ ይሰጣል ችግር ውስጥ ያለውን ድሜ አላህ መፍትሄ ያመጣል እስር ውስጥ ያለውን ድሜ አላህ መውጫውን ያመቻቻል ባዕድ ዑስሪን ከጭንቀት በኋላ መፍትሄ ይመጣል ቀናትን አላህ ያለዋውጣቸው ሁሉን ሰናውን አላህ ያቃይረዋል በእጁ ያለ ወትልከ الأيام የሚያቆ ቀናቶችን ኑዳዊሉሃ በይነ الناس በሰዎች መሃል እናገላብጣቸዋለን ይላል አላህ ይሰማል ومن المحال كما يሆነው ነገር ዘዋሙ الحال አንድ ነገር በዛው መጠቀም ያ አይሁን ሁሉን ለዛለማ بعد عسر يسر ከችግር በኋላ መልካም ነገር ይከተላል የቁርአን ህግ حتى علماء ይላሉ ان مع العسر يسرا وان مع العسر يسرا ሚለውሰው عسر ሚለው የተገለጸበት በላነት ታሪፍ ስለዚህ ሁለቱን ለአንድ ነው የሚቆጠሩ ይስር ግን በነጠላ ነው የመጣው ሁለት ነው አንድ አለመመቻቸት ከሁለት መመቻቸት ጋር ይወዳደራል ولن يغلب العسر يسرين يسرا ሁለት መግራራት አንድን አለመመቸት ሊያሸንፈው አይችልም ቀናት ይለዋወጣል ወራት ይቀያየራል والليالي حبالا والايام دول والدهر كله ما تقدرون على هذا تقول ጓደኞቼ ካሳቦኝ ምን አሉ መሰላችሁ ፋሚሊ ሲቪ ላይ የተመለከትን ነው አሉ የሽብር ፍርድ ላይ ያለ የተፈረደባቸው ግለሰቦች ናቸው እነዚህ ሰዎች ዓመታት ተሰጥቶባቸው ገና ይሄ ሐዲሱ ስርዓት እንደተቋቋመ ነው ዛሬ 3 ዓመታት እና ወራቶች ተቆጠሩ ወደ ፍርድ ቤት ሳይቀር ወደ ወራቶች ሲቀር ያን የጠቅላይ ሚኒስትር ለነበረው ታምራት ላይ ጋዜጠኞች ጥያቄ ያቀርባሉ እናንተ ዲሞክራሲና ተብሎ የመጣል ያላችሁ ስለዚህ ሰዎች ፍርድ ቤት ስልክ ሳይታይላቸው ወራት ቆዩ የሚል ጥያቄ ይቀርብላቸው አሉ ልጆች ለሚነግሩ እነዚህ የስንት ሰዎች ጣፊው ይጨርሱ ለነሱ ደግሞ መቸኮል ምንድነው ተዋቸው አይነት ምን ንግግር ተናገረ ይሄን ሲናገርኛ እስር ቤት ውስጥ ቁጭ ብለን ነበር አመዛው እና ለዚህ ያለ በቴሌቪዥን አየ
ከቀናት በኋላ ግለሰቡ በስኳር ሙስና ተከስቶ እኛው ጋር መጣ ከኛ መሃል ግቢው ተተከተለ ግለሰቦች አንደኛው ገንግቶ አይኔ ነው ላይ ማለት ይሄ ነገር አይኔ ይሆናል ይሄማ አይኔ አይደለም على كل حال وتلك الايام نداولها بيننا الله تنادو شيء الله بما ميتن ነገር الله እንታ الله የተሻለ ሀገራት ሰላም ሁላችን ይለናችን ሁሌ ሰላማዊ ነው ሰላምን الله ሁሌ ያስፈልገን ወደ ህግ አምር እናንታል አምስተኛው ሁሉ ነገር ለኸይር القرآن يا الله سبحانه وتعالى مثل ما قال وعسى أن تكرهوا شيئا دون لبعض الناس عند النجر تسأل الله وهو خير لكم يا الناس ملكه وصالح وعسى أن تحبوا شيئا إذا صدقوا يوم النجر تسأل وهو شر لكم يا الناس ملكون في شر النار والله يعلم وأنتم لا الله يعلم የሰው ልጅ ነገር ይገምታል አላህ ግን ነገር ያውቃል የሰው ልጅ ነገር ከመገመት የሆነ ነገር ይመኝ አላህ ነገር በትክክል ስለሚያውቀው ይወስናል አይደል አሁን በመገመትና በማወቅ መሃል ያለ ልዩነት ሰፊ ልዩነት አላሙል ጉዩብ የሩቅ አዋቂ ፍጥረት ዓለምን ከመፍጠሩ በፊት ኃያሉ አላህ ከ50 ሺህ ዓመት በፊት ነው ምድር ላይ ሊከፈታል ዘርፋል ጀፈል ቀለም ተጽፎ ተቀምጧል ለዋን ማህሙድ ምድር ላይ ሊከፈታል ያ ነው እየተደረገ ያለው ያ አንተ ላይ ፍጹም ያመጣል ማለት ነው ግን ምን እንደሚሆን ቀድሞ አቆጣላ አስሮ እንዲህ ተጣዋለው እንዲሄዳል ይሆናል ተዘግቷል ሁሉ ነገር ለበጎ የሙእሚኖች መርህ ቃል ምንድነው ما فعله الجليل فهو جليل الله ያደረገው ነገር ሁሉ መልካም ለባሮች የህደትን የማይወድ ለባሮች የሚያፈቅር ወዱድ ይቆም ወዱድ ማለት ባሮች የሚያፈቅር ማለት ከአላህ ስሞች አንዱ አልወዱድ ባሮችን አፍቃሪ ነው ለዛ ለዚህ አርጎ መስጂድ ይከልካል ስለዘጋ ዳዋ ይልካል ካፒታል ይሰጣል ትንሽ ያምንና ለጀነት ያርጋሉ ወጣው እንዴ ኮንተንት ያርጋሉ አንዱ ካዳን ጓደና ታርጎች ነው እዛ ከታለ ወላ ሁሉ እንዴ እንደተገኙ ባላል ያ ላውጣ ይሉ አመለሻና ናግባ አይደለም መስመር ስለሚወድ ነው ልጅ እንዲያለ ሽሩጥ ባለታው ሲያለከተ መርገና ቆንጆ ያታሰዳ ሳፋድገን ሲለውጣል ለኛ አፍቃሪ ይሄ የወድን ጌታ የሚወስነው ውሳኔ ላንተ ኸይር ወደደ ለምን ከፈተል አንድ ገጠር በረሃው ሲኖሩ ዘናኖች ዋና ንብረታቸው ውሻ አህያና ዶሮ ነው ግለሰብ ድንኳን ጥለው ነው ያለው አህያውን ውሃ ከወንዝ ያመጣበታል ውሻው ለሊት ሲጠብቅለት ያድራል ዶሮ ለሶላት ተከተለው እኔ ናቸው ንብረቶች ታዲያ አንድ ቀን ላይ ውሃ ያመላለስበት አህያው ስለዚህ ከሌላ ንብረት የለም حتى يكون خيرا أي نقص هنا عليه ትንሽ ቆይቶ ያኔ ሞታያ በልቶ ሻው ኮንታሚኔሽን ተበክሎ ሞቶሽ ይሄ ያለው ነገር አለ ለኸይር ነው ትንሽ ቆይታ ደሮ አመጣ ምን ይላል ነገር ለኸይር ነው አላህ የሚያውቀው ነገር አለ
ከተወሰኑ ቀናት በኋላ አካባቢው በሽፍቶች ተወሩ። እነዛ ሽፍቶች በሌሊት ይመጡ በአካባቢው ያለውን ሰው ንብረታቸውን ዘራርፈው እንኳኖቻቸውን አፍርሰው ተሸክመው አህዮቻቸውን ዶሮቻቸውን እየነዱ ሄዱ። ጠዋት ሲነሳ ህዝቡና ህዝቡ ብቻውን ነው። ይህ ነገር ምንድን ነው?